ቴሌግራም በጣም አዳዲስ ነገሮችን ይዞ ብቅ ብሏል። እነዚህን አዳዲስ ፊቸሮች በደንብ አሳያችኋለሁ፣ ተከታተሉ። ኦኬ አሁን ፎቶም ሆነ ቪዲዮ ወይም ደግሞ የምትጻጻፉትን ነገር በራሱ ጊዜ ዲሌት እንዲያደርግ ከፈለገን ምን እናደርጋለን? ለምሳሌ እዚህ ጋር ቻት ማድረገው ሰው ከሆነ ምን አደርጋለሁ? አንዴ ታች ከላይ የፕሮፋይል አካባቢ ነካዋለሁ። እሱን ስነካ እንደዚህ እንደምታዩት ወረድ ይልልኛል ማለት ነው። ከዛ ምን አደርገዋለሁ? ሶስት ነጠብጣቧን እነካለሁ ማለት ነው። ልክ ሶስት ነጠብጣቧን እንደነካው መጨረሻ ላይ ወይም ደግሞ የቁልፍ ምልክት ያላት ሴክሬት ቻት የምትላለች እሷን እነካለሁ ማለት ነው። ልክ እሷ እንደነካው አሬው ሹር ዩዋንት ቱ ስታርት ሴክሬት ቻት ይላል። ስታርት እለዋለሁኝ። እንደዚህ ካደረጉ በኋላ እንግዲህ ምን አይነት ፊቸሮች አሉ? ወደ 4 የሚደርሱ ፊቸሮች አሉ ማለት ነው። ኖርማል ቻት ስናደርግ የማንጠቀምባቸው ናቸው። አንደኛ ኢንድ ቱ ኢንድ ኢንክሪፕሽን ነው። ያ ማለት ሁለታችን ብቻ ናችን ላኪና ተቀባይ ብቻ ነው የሚያየው ማለት ነው። ከዛ ትሬስ አያደርግንም ሰርቨሩ። ሰልፍ ዲስትራክት ታይመር የሚባል ነገር አለው በራሱ ጊዜ ዲሊት እንዲያደርግ ማለት ነው። ከዛ ፎርዋርድ ወይም ደግሞ ስክሪንሻት ማድረግ አይችልም ማለት ነው። ስለዚህ አሁን ምን እናደርጋለን? ጽሁፉ በራሱ ጊዜ ዲሌት እንዲያደርግ ልክ እንዳነበበው ራሱ ላይ እንዲጠፋ ወይም ደግሞ ፎቶ እንደላክን እንዲጠፋ ከፈለገ አሁንም ደግሞ ደግመን የፕሮፋይል ምልክቱ አካባቢ አንድ ስነካው እንደዚህ ወረድ ይላል። ከዛ ሰልፍ ዲስትራክት ታይመር የምትላለች እሷን እንጫናለን። ልክ እሷን እስከተጫን በኋላ ከስንት ሰከንድ በኋላ ይጥፋ ሰውየው ካነበበው ከስንት ሰከንድ በኋላ ይጥፋ የሚለውን እዚህ ጋር አጀስት ማድረግ እንችላለን ማለት ነው። ከአንድ ሳምንት ጀምሮ እዚህ ጋር በአንድ ሰከንድ ውስጥም እንዲጠፋ ማድረግ እንችላለን። ስለዚህ እኔ አሁን በሁለት ሰከንድ ውስጥ እንዲጠፋ ከፈለኩ ልክ እንዳያየው እንዲጠፋ ከፈለኩ ፎቶውን ሆነ ቴክስቱን 1 ሰከንድ አደርገዋለሁ ደን እለዋለሁ ማለት ነው። ስለዚህ አሁን የምንጻጻፈው ጽሁፍ ከአንድ ሰከንድ በኋላ ይጠፋል ማለት ነው። ለምሳሌ እዚህ ጋር ሃይ ብዬ ልጻፍ። ሃይ ብዬ የጻፍኩት ከአንድ ሰከንድ በኋላ ልክ ሰውየው እንዳየው ይሄ ይጠፋል ማለት ነው። እዚህ ጋር አሁን ገብቼ ላሳያችሁ ልክ እንደገባው ሲያጠፋው ማለት ነው። እዚህ ጋር ስገባ አሁን ሃይ ብሎ ጽፎልኛል ልግባ። አያችሁት? ልክ እንዳየሁት እዚህ ጋር ዲሌት ሆነ ማለት ነው። እንዲታያችሁ ሰከንዱን ብጨምረው ጥሩ ነው ማለት ነው። ስለዚህ ልግባና ሰከንዱን ወደ 3 ሰከንድ ወይም 4 ሰከንድ ላድርገውና ገብተን እናያለን ማለት ነው። አሁን እዚህ ጋር እንደገና ሃይ ብዬ ልጻፍኝ። ከዛ አካውንቱ ጋር ልግባና ቼክ ላድርገው ማለት ነው። ይኸው ሃይ ብሎኛል። እከፍተዋለሁ። እዚህ ጋር እንደምታዩት ሃይ የሚለው ነገር አለ። ከ4 ሰከንድ በኋላ ራሱ ይጠፋል ማለት ነው። ስለዚህ ታይቶ ወዲያው እንዲጠፋ የምንፈልጋቸውን ሜሴጆች በዚህ መልኩ ማድረግ እንችላለን። ሁለተኛ እንግዲህ ቴሌግራም ላይ ከገባን በኋላ በራሱ ጊዜ ዳውንሎድ እንዳያደርግ ሴቲንጎችን ማጥፋት አለብን። ምክንያቱም ይሄ ብዙ ዳታ ይበላናል አንደኛ፣ ሁለተኛ ስቶሬጃችን እንዲሞላ የሚያደርግ ነው። ስለዚህ የስልካችን እዚህ ጋር 3 ሰረዙን ከነካም በኋላ ሴቲንግ የምትለዋን እንጫናለን። ከዛ ወረድ ስንል ዴታ ኤንድ ስቶሬጅ የሚል ነገር አለ። እሱን እንጫናለን። እሱን ከተጫን በኋላ እንግዲህ ከላይ የምታዩት ስቶሬጅ ዩዞች እና ዴታ ዩዞች የሚሉ ነገሮች አሉ። እዚህ ጋር እንግዲህ ስቶሬጅ ስንት ወስዶብኛል? ወደ 184.2 ሜጋባይት። ዩዞች ዴታ ዩዞች ደግሞ 3.9 ጂቢ አካባቢ ይዞብኛል። ከዛ ይሄን ምን ማድረግ እችላለሁኝ? ክሊር ማድረግ እችላለሁ ማለት ነው። ዴታ ሪሲቭድ ወደ 3.75 ጂቢ ነው። ስለዚህ እነዚህን ዲሌት ማድረግ እችላለሁ ማለት ነው። ከዛ ግን ወረድ ስንል አውቶማቲክ ሚዲያ ዳውንሎድ የሚል ነገር አለ። አውቶማቲክ ሚዲያ ዳውንሎድ ዌን ዩዚንግ ሞባይል ዳታ፣ ሞባይላችን ዳታ ስንጠቀም በራሱ ጊዜ ዳውንሎድ እንዲያደርግ ወይም ደግሞ ዘፈንም ከሆነ ሌላ ቪዲዮም ከሆነ ራሱ እንዲያጫውት ከፈለግን ይችን ኦን እናደርጋለን። ይሄ ግን በጣም ዳታ ስለሚበላን ወይም ስልካችን ዝም ብሎ ስለሚሞላብን ይሄን ኦፍ ነው ማድረግ ያለብን። ሶስቶችንም ኦፍ ነው ማድረግ ያለብን። ዋይፋይም ስንጠቀም ዳታም ስንጠቀም በራሱ ጊዜ ዳውንሎድ ማድረግ የለበትም ማለት ነው። ስለዚህ እነዚህ ሶስቶችን ኦፍ እናደርጋለን ማለት ነው። ከዛ ወረድ ስንል ደግሞ ወደ ጋላሪ ሴቭ የሚያደርግ የትኞቹን ነው? ፕራይቬት ቻት የምንጻጻፈው ነው? ግሩፕ ላይ ያለው ነው? ቻናል ላይ ያለው ነው? እንግዲህ በራሱ ጊዜ ወደ ጋላሪያችን ሴቭ እንዲያደርግ ከፈለግን እነዚህን ኦን እናደርጋለን። ራሳችን ደግሞ ፈልገን ዳውንሎድ ስንለው ብቻ ከሆነ
እነዚህን ሶስቱንም ኦፍ ማድረግ ይጠበቅብናል ማለት ነው። ሶ እነዚህን ወደ 6 የሚደርሱ ሴቲንጎች ኦፍ ማድረጋችሁን እንዳትረሱ። ምክንያቱም እኛ ስንፈልግ ብቻ ነው ዳውንሎድ ማድረግ ያለብን ማለት ነው። ሶስተኛ ደረጃ ስንል አሁንም ይህን 3 ነጠብጣቡን ከነካን በኋላ ሴቲንግ እንሄዳለን። ከዛ ሴቲንግ ከሄድን በኋላ ፕራይቬሲ ኤንድ ሴኩሪቲ ሴቲንግ የሚል አለ። ከዛ ከሄድን በኋላ ምን የሚል አለ? ቱ ስቴፕ ቬሪፊኬሽን የሚል ነገር አለ። ቱ ስቴፕ ቬሪፊኬሽን ማለት ምንድነው? አሁን እኛ ሀክ እንኳ ብንደረግ ፓስወርዳችን ቢወሰድ ስልክ ቁጥራችን ቢጠፋን ወይም ደግሞ ስልካችን ጠፍቶን ሰው እንደተከፈተ ቢያገኘው ቴሌግራማችን ሌላም ነገር አክሰስ ማድረግ ይችላል። ስለዚህ ይህን አክሰስ እንዳያደርጉ ከፈለግን ምን እናደርጋለን? ቱ ስቴፕ ቬሪፊኬሽን የምትለዋን ኦን እናደርጋለን ማለት ነው። ከዛ ፓስወርድ እንሰጣለን። ስለዚህ ሰው ስልካችንም ቢያገኝ የስልክ ቁጥራችንን ቢያገኝ መግባት አይችልም። ምክንያቱም የዚህ ሁለተኛ ፓስወርድ ስለሚጠይቀው ማለት ነው። ከዛ ምን አለ? ፓስሎክ ምትላለች። ፓስሎክ ማለት ደግሞ ምንድን ነው? ስልካችን ቴሌግራም የራሱን መቆለፊያ እንዲኖረው ማለት ነው። ልክ ይችን ፓስሎኳን ሳበራት ኦን ነች። እኔ አሁን ስልኬ ሲጠፋ ቴሌግራም የራሱን ፓስወርድ ይጠይቃል ማለት ነው። የስልኬ ፓተርን ባይቆለፍም ቴሌግራም በራሱ ጊዜ ይችን ኦን ካረግናት ራሱን ይቆልፋል ማለት ነው። ከዛ ወደታች ወረድ ስንል ሎጊን ኢሜል ነው። ያ ማለት ቬሪፊኬሽን የሚላክልን ሁለተኛ ኢሜል ማስገባት እንችላለን። ከዛ ብሎክድ ዩዘር ነው። እዚህ ጋር ብሎክ ያደረግናቸው ዩዘሮችን የምናይበት ነው። ወረድ ስንል ዲቫይስ ምትላለች። ይቺ ወሳኝ ነገር ናት። ዲቫይስ ማለት የእኛ ቴሌግራም በስንት ስልክ በስንት ዲቫይስ ወይም ደግሞ ኮምፒውተር ላይ ሎጊን ተደርጓል የሚለውን የሚያሳይ ነው። እዚህ ጋር 4 ዲቫይስ እያሳየ ነው። የኔ ቴሌግራም አሁን 4 ነገር ላይ ሎጊን ተደርጓል። ይሄን ነክቻ ያለው ነክቼ ሳየው እንግዲህ እዚህ ጋር ሎጊን የተደረገባቸው ዲቫይሶች ዝርዝር ይመጣሉ ማለት ነው። ሶ እነዛ ዲቫይሶች የኔ ካልሆኑ ምን አደርጋለሁ? አንዴ ነካና ተርሚኔት ሴሽን የሚለውን እጫናለሁ ማለት ነው። ስለዚህ እዚህ ጋር የራሳችሁ ያልሆነ ዲቫይስ ካለ አንዴ ትጫናላችሁ። ተርሚኔት ሴሽን ስትሉት ከዛ ስልክ ሎጋውት ያደርጋል ማለት ነው። ይሄ ማለት የእኛ አካውንት ተሰርቆም ቢሆን ሰው ሰርቆም ገብቶ ቢሆን እዚህ ጋር ቼክ ማድረግ እንችላለን ማለት ነው። ምክንያቱም እዚህ ጋር ስማቸውን ይጽፋል። ለምሳሌ እኔ ሳምሰንግ ጋላክሲ ኤም12 ላይ ኤችፒ ፕሮዴስክ 600 ጂ6 ማይክሮ ታወር ሚል ኮምፒውተር ላይ እንደገና በክሮም ብሮዘር ደግሞ አሁንም ክሮም 136 ቨርዥን ላይ በእነዚህ ዲቫይሶች ላይ ሎጊን ተደርጓል ማለት ነው። ስለዚህ እነዚህ የእናንተ ካልሆኑ እነዚህን ተርሚኔት ማድረግ ይቻላል ማለት ነው። ከዛ ቴሌግራማንም ወረድ ስትሉ ምን ነገር አምጥቷል ማለት ነው። ፎኑ ናምበራችሁን ላስት ሲናችሁና ፕሮፋይል ፎቶችሁን ማን ነው ሊያይ የሚችለው የሚለውን ያስቀምጣል ማለት ነው። ስለዚህ እዚህ ጋር አማራጮች አሉ። ኤቭሪበዲ ማይ ኮንታክት እና ኖበዲ ማድረግ ትችላላችሁ። እዚህ ጋር ኖበዲ ካደረጋችሁ በኋላ ግን ምን መጨመር ትችላላችሁ ማለት ነው። የመረጣችኋቸው ሰዎች ብቻ የእናንተን ላስት ሲን እንዲያዩ ማድረግ ትችላላችሁ። ወይም ደግሞ ስልክ ቁጥራችሁን እንዲያደርጉ ትችላላችሁ። ምንድን ነው የምታደርጉት? እዚህ ጋር ኖበዲ ትሉና ታች ወርድ ስትሉ አሉድ ዩዘር የሚላለ እዚህ ጋር አድ ዩዘርስ ምትላለች። እሷን ከተጫን በኋላ መፈልጋቸውን ሰዎች አድ ማድረግ ትችላለሁ። ለምሳሌ እዚህ ጋር ካሉ ቁጥሮች ይሄኛው ቁጥር የኔን ፎን ናምበር ወይም ደግሞ ላስት ሲኔን አድ እንዲያደርግ ወይም እንዲያይ ከፈለጉ ይህን አድ አደርገዋለሁ። እንደምታዩት ኖበዲ ነው፣ ግን አንድ ዩዘር እኔን ማየት ይችላል ማለት ነው። እኔ ግን ስለማልፈልግ ይሄን አጠፋዋለሁ ማለት ነው። እንደዚህ በማድረግ ላስት ሲናችሁንም ማስተካከል ትችላላችሁ ማለት ነው። እዚህ ጋር አሁንም ወደታች ወረድ ስንትሉ ምንድነው ባዮአችሁንም እንደዚሁ ማንም እንዲያየው ማድረግ ትችላላችሁ። እናንተ ብቻም እንድታዩ ማድረግ ትችላላችሁ ማለት ነው። ከሞላ ጎደል እንግዲህ አዳዲስ የተጨመሩ ሴቲንጎችን እነዚህን አሳይቻችኋለሁ። ወደፊትም ሌሎቹ ነገሮች ስለ ቴሌግራም፣ ስለ ዋትሳፕ፣ ስለ ሌሎችም ሶሻል ሚዲያዎች እያንዳንዱ ዲቴይል ማቅረብ ይሆናል። ለዛሬ ይሄ ይበቃል። ስለተከታተላችሁ አመሰግናለሁ። ቴንኪው